የሚፈልግ ማንነት፣ እግዚአብሔርን የሚፈልግ ልብ ይኑረን። እግዚአብሔርን የሚፈልግ ልብ ሁልጊዜ ምህረትን ያገኛል። ሁልጊዜ የእግዚአብሔርን እርዳታ ያገኛል። የእግዚአብሔር ጥበቃ፣ የእግዚአብሔር ምህረት፣ የእግዚአብሔር ከለላ ይሆንለታል። ስለዚህ በየትኛውም ነገር ውስጥ ሆናችሁ እግዚአብሔርን ፈልጉት። እግዚአብሔር ይገኛል። በልባችሁ ፈልጉት። በምትሄዱበት፣ በምትተኙበት፣ በምትበሉበት፣ በምትጠጡበት ሁሉ እግዚአብሔርን ፈልጉት። እሱ የምህረት አምላክ ስለሆነ እንደ ሰው ስላልሆነ። ሰው ኃጢአትህን እየነገረ ይኮንንሃል። ኃጢአትህን እያስታወሰ በደልህን እያስታወሰ ይኮንናል። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ኃጢአትህን አይደለም የሚመለከተው ያንቺን የተመለሰ ልብ ስለሆነና ወደ እግዚአብሔር እንመለስ። ልባችንን እንመልሰው፣ ከክፋት እንመልሰው፣ ከስድብ፣ ከዘር፣ ከጥላቻ፣ ከተለያዩ አጸያፊ ከሆኑ ነገሮች ልባችንን እንመልሰው። ወደ እግዚአብሔር እንመለስ። ተባረኩ።